እንዴት ነው ኢትዮጵያ ሁኔታ የቢዝነስ ሁኔታ ወደፊት እንዴት ይመስላል? ሰፊው ኢትዮጵያ ማለት ነው። አሁን ላይ ደግሞ ፐርሰናል ዲቨሎፕመንት ሰልፍ ስቲም ላይ ነው ሞር መሰራት አለበት የሚል እምነት ያለው። ከዛ አንፃር ሬስትለስሊ ነው እየሰራ ያለው። ጄኒዩን የሆኑ ፕሮብሌሞች አሉና አሁን እንደዚህ ያልካቸው ነገሮች ሲስተካከሉ ለምሳሌ ብድር ሲሰጥ አንድ ባንክ ለሀብታም ነው የሚያበድረው። የሚወለደው ሆድ ብቻ ይዞ አይደለም፣ ሆድና አፍ ብቻ ይዞ አይደለም፣ እጅና እግርም ይዞ ነው የሚወለደው የሚሰራ ኃይል ስለሆነ ማለት ነው። ባይዘው አፍሪካ በጣም የኢትዮጵያ መንቃት ነው እየጠበቁ ያሉት። ፈንዳሜንታል ነው ለኢኮኖሚ እነኚህ አራቱ ነገሮች ሚንስ ኦፍ ፕሮዳክሽን ናቸው፣ ቤዝ ፎር ኢኮኖሚም ናቸው። ባለሀብቶች አመኑበት፣ መንግስት አመነበት፣ ኢንቨስት አደረጉ። ያ ነገር ትልቅ ድርጅት ሆነ፣ ዓለም አቀፍ ቢሊዮነር ሆኖ ሰላም እንዴት ሰነበታችሁ? ውድ የአርሞ ፖድካስት ማይንድፉል ኢትዮጵያውያን፣ ዛሬ እንደተለመደው ከአዲስ እንግዳ ጋር አርሞ ፖድካስት ተገኝቷል። አብራችሁን ቆዩ። ሰላም ነች፣ እንዴት ነህ? ዌልካም ብያለሁ ወደ አርሞ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ናንተ? በጣም ደህና። ስራ ጥሩ ነው? ስራ ሸጋ ነው። ኢትዮጵያን እያዳረስካት ነው? ምን ቀረኛ? ወለጋ ብቻ ነገር ወለጋ ብቻ ነገር። ደምቢዶሎም ተጀምሯል ፍላይት። አሁን እዛም ትሄዳለህ አይቀርም። ወርቅም እየወጣ ስለሆነ ወርቅም እየወጣ ነው አይደል? አሁን አይ ጥሩ ነው። ቢዝነስ ላይ እንግዲህ ያው ቲዮሬቲካል ኖሌጅ አለ። ከዛ ውጪ ደግሞ መሬት ላይ ደግሞ ወርዶ ሲሰራ ደግሞ ሌላ ጉዳይ ነውና እንግዲህ በተለያየ የኢትዮጵያ ቦታ ላይ ዞሮ ያን ነገር ማየት አሁን የኢትዮጵያ ቢዝነስ ምን ይመስላል የሚለውን ሞር ኤክስፖዠር ያለህ ይመስለኛል። አሁን አዲስ አበባ ላይ ብቻ ቤዝ አድርገው ከሚሰሩ ሰዎች እንዴት ነው የኢትዮጵያ ሁኔታ የቢዝነስ ሁኔታ ወደፊት እንዴት ይመስላል? ሰፊው ኢትዮጵያ ማለት ነው። ኦኬ፣ ኢትዮጵያ በጣም ትልቅ ሀገር ነው። ብዙ ጊዜ አንዳንድ እዚህ መሀል ላይ ብቻ ብዙ ጊዜያችን እናሳልፋለንና ያለውን የሀገሪቷን ስፋት ያለውን የቢዝነስ ኦፖርቹኒቲ ያለውን ሪሶርስ ካልቸሩን ምኑን ስታይ በጣም ትልቅ ሀገር እንዳለን በደንብ ፊል ታደርጋለህ። በዛም ደግሞ ፕራውድ ይሰማሃል። እኔ እንግዲህ ኢትዮጵያ የዚህ ኢንተርፕሪነርሺፕ ትሬኒንጎችን በማዘጋጀት መጽሐፍት በመጻፍ እዚህ ስራ ውስጥ ከገባው ኦልሞስት 2012 ማለት ይቻላል 2011 መጨረሻ ከሰኔ ጀምሮ ነው። ኦልሞስት 2012 እንኳን ብትል ወደ 6 አመት ምናምን አካባቢ ቆይቻለሁ። በዚህ በቆየሁባቸው ጊዜያት ብዙ ቦታዎች ላይ ሄጃለሁ። መቀሌ፣ ወልዲያ፣ ዚበሰቢስታይ፣ ደሴ፣ ኮምቦልቻ ምናምን ወደዚህ ወደ ምስራቅ እስከ ጅጅጋ ድረስ ድሬዳዋ፣ ሀረር፣ በዚህ በባሌ በኩል እስከ ጎባ፣ በደቡብ ደግሞ አርባ ምንጭን አልፎ ወደ ኮንሶ ምንድነው ቀይ አፈር ምናምን የሚባል ሀመር ምናምን ያሉበት ስራም ብቻም ሳይሆን ያው በባለሙያ አይን ሆነ ስለምትወጣ ጥናትም የተለያዩ ጥናቶችንም እየሰራው ነው የሚሄደውና እንዳልከው ሀገራችን ሰፊ ነው። ብዙም የቢዝነስ ኦፖርቹኒቲም አለ። ደግሞ እንትኑም ያልተነካ ነው ያልተሰራበት ነው። የኛ የትምህርት ፖሊሲም እዚህ ሰልፍ ስቲም ላይ ፐርሰናል ዲቨሎፕመንት ላይ አይደለም አብዛኛውን የምንማራቸው ትምህርቶች ስንማር የቆየ ነው። ይሄ ቲዮሪውን ነው ትራዲሽናል ዌዩ ቲዮሪ ነው በብዛት ዩኒቨርሲቲዎች ውስጥ ገብተህ የምትማረው ትምህርት እንዲህ ብዙ ለፐርሰናል ዲቨሎፕመንት ብዙ ሳፖርት የሚያደርግ አይደለም። ሞር ፕሮፌሽናል የሚያደርግ አይነት ትምህርት ነውና አሁን ላይ ደግሞ ፐርሰናል ዲቨሎፕመንት ሰልፍ ስቲም ላይ ነው ሞር መሰራት አለበት የሚል እምነት ያለኝ። ከዛ አንፃር ሬስትለስሊ ነው እየሰራ ያለሁት። ግዴታ ነው ይመስለኛል መሰለህ። አሁን አንዳንድ ኤስቲሜሽኖች ፕሬዲክሽን ወደፊት ሀገራት የሀብት ደረጃ የሚያስደነግጡ ግምቶች አሉና የዛሬ 50 100 አመት ቶፕ 20 ቶፕ 10 ባለሀብት ሀገራት ውስጥ ኢትዮጵያን ይመድቧታልና አንዳንዴ ለማመንም ይከብዳል። ላይክ ያው የነሱ ፕሬዲክሽን ኢቭን ኤአይ ጀነሬትድ ፕሬዲክሽን ነው ማለት ያላትን ፖቴንሻል አስነስቶ ሲናገርና ዝም ብለን ምኞት ነው ወይስ የእውነት ሊሆን ይችላል የሚለው አሁን እኛ ብንለው ምኞት ነው እንላለን። ግን የነሱ ደግሞ ኤስቲሜሽን ስለሆነ የውጮቹ እንደዛ ብለው ሲያስቀምጧት ኢትዮጵያን ትንሽ ያስደነግጣል። እንደዚህ አይነት ሀብታም ሀገር የመሆን አቅም አላት ወይ? ምክንያቱም የምናየው ነገር ያደግንበት ነገር
ብሎክ ያደርገናል። አንችልም የሚል ነገር አለው ወይም አይገባንም የሚል አስተሳሰብም አለንና የእውነት እንደዛ ቶፕ 20 ባለሀብት ሀገራት ውስጥ ምትሆን ይመስላል የዛሬ 50 ዓመት? ኢትዮጵያ ለመሆን ምንም የሚያግዳት ነገር የለም። እኔ ዞሬ ባየሁትም እንዳልኩ የምታይበት አይን ከሙያ አይን አንጻር ነው የምታየው። ዝም ብሎ እንደ ትራቨለር እንደ ቪዚተር ሳይሆን ከዛ አንግል ነው የምታየው። ፕሪዲክሽኖቹን አይቻቸዋለሁ እና እንደውም አንዳንድ ጊዜ 7ኛ ከዓለም እንደዛ የሚሉም አሉ ምናምን ቦታ ተቀምጠው ታያለ። እንደዚህ አፍሪካ ኢኮኖሚ ፕሪዲክት የሚያደርጉ ቶፕ 1 2 የአፍሪካ ሀገር ውስጥ አንዱ ከአፍሪካ እንደውም አንዳንድ ጊዜ አንደኛ ሁለተኛ እያደረጉ የሚያስቀምጡበት እንትን አለ። ኢትዮጵያ ትልቅ ሀገር ናት። ትልቅ ምልህ እንደዚሁ ዝም ብሎ ለማለት ያህል ብቻ ሳይሆን ከህዝብ ብዛትም አንጻር ኦሬዲ በጣም ግዙፍ 135 ይባላል እንጂ እስከ 50 አይደርስም። ስላልተቆጠረ ነው። እኔ አሁን ብዙ ዞሬ አይቻለሁ። አሁን ወላይታ ሶዶ ስትሄድ ቻይና የገባ ነው ይመስለኝ ሰው ብዛት። እንደዚህ ሌላ ማቅጣጫ ስትሄድ ወደ ደሴ ምናምን ስትሄድ የሰው ብዛት በጣም ከፍተኛ ነው ከተሞች ላይ። ገጠር ላይም ፖፑሌሽኑ አሁን በፊት ስካተርድ ነበረ ይባላል የፖፑሌሽን አሰፋፈሩ። አሁን ግን ትራቨል በምታደርግበት ቦታ ስትሄድ ሰው በጣም ተጠጋግቶ ነው። በፊት ከተማ ያልነበሩ መንደር ያልነበሩ አካባቢዎች ሁሉ አሁን መንደር እየሆኑ ነው። ስለዚህ ፕሬዲክሽኑን አንደኛ የምታየው ከፖፑሌሽን አንጻር ነው የምታየው። ከፖፑሌሽን አንጻር የኛ ፖፑሌሽን በጣም እያደገ ያለ ፖፑሌሽን ነው። በዛ ላይ አብዛኛውን ወጣት ነው፣ ሊሰራ የሚችል ነው። ዲያስፖራው ራሱ በጣም ብዙ ነው። ውጭ ያለው ዲያስፖራም በጣም ብዙ ነው። ሚሊየንስ አሁን ደቡብ አፍሪካ ያለው፣ አሜሪካን ሀገር ያለው፣ አውሮፓ፣ አረብ ሀገራት ራሱ በጣም ብዙ ሰው ነው ያለው በጣም። ስለዚህ ያን ስታስበው ፖፑሌሽን አንደኛው ሀብት የምታገኝበት ሰው ሀብት ነው። አንድ ጊዜ ጠቅላይ ሚኒስትር መለስ ያወሩ ነበር። የሚወለደው ሆድ ብቻ ይዞ አይደለም፣ ሆድና አፍ ብቻ ይዞ አይደለም፣ እጅና እግርም ይዞ ነው የሚወለደው፣ የሚሰራ ኃይል ስለሆነ ማለት ነው። ስለዚህ ያን ስታስብ ከፖፑሌሽን አንጻር ያ አለ። ከሪሶርስ አንጻርም ስታየው አገሩ በጣም ሰፊ ነው። ለግብርና ምቹ የሆነ ክላይሜት አለን። ለቱሪዝም በጣም ብዙ ካልቸር አለን። እኛ ኤንሸንት ሲቪላይዝድ ካንትሪ ነን። ስለዚህ ለዓለም ልናሳያቸው የምንችለው በቱሪዝም አንጻርም በጣም ብዙ ሰፊ ነገር አለ። ምንድነው ግን የሚፈልገው ይሄ ፕሪዲክሽኑ ዝም ብሎ ምኞት ብቻ ሆኖ እንዳይቀር ስራ መሰራት እንዳለበት ይገባኛል። ምክንያቱም አሁን ላይ ኢትዮጵያ ውስጥ ከሚሰራ ሰው ይልቅ ማይሰራው ነው የሚበልጠው። አንድ ፋሚሊ ከቤተሰብ ውስጥ አንድ ሰው የሚሰራ ይሆንና በስሩ ግን የሚያስተዳድረው 7-8 ቤተሰብ ይሆናል። ብዙ እንግዲህ አሁን ይህን ፖድካስት ራሱ የሚከታተል ሰው ራሱ መፈተሽ ይችላል። አንድ ቤተሰብ ውስጥ የሚሰራው ሰው 1 ወይ 2 ይሆናል። በስሩ የሚተዳደረው ደግሞ በጣም ብዙ ሰው ይሆናል። በእንደዚህ አይነት ሁኔታ አገር አያድግም። ስለዚህ የሆነ መለወጥ ያለበት ነገር እንዳለ ይሰማኛል። እኔ አሁን ኢንተርፕሪነርሺፕ ላይ ሰራ ኢንተርፕሪነርሺፕ ለኢኮኖሚ ዲፋይን እናደርገዋለን። ለኢኮኖሚ ፋውንዴሽን ነው። ሚንስ ኦፍ ፕሮዳክሽን ከሚባሉት ከአራቱ ግብአቶች መካከል አንደኛው ኢንተርፕሪነርሺፕ ነው። ላንድ፣ ሌበር፣ ካፒታልና ኢንተርፕሪነርሺፕ ነው። ስለዚህ ኢንተርፕሪነርሺፕ እንደዚሁ ዝም ብሎ ስራ ፈጠራ ብቻ በሚለው ዲፋይን የምታደርገው አይደለም። ከዛ ያለፈ በጣም ብሮድ የሆነ ነገር አለው እና አሁን የኛም ትውልድ ኤክስፔክት እንደሚያደርገው፣ መንግስትም ኤክስፔክት እንደሚያደርገው፣ ሌሎች ሀገራትም ኤክስፔክት እንደሚያደርጉት ባይዘው አፍሪካ በጣም የኢትዮጵያ መንቃት ነው እየጠበቁ ያሉት። ሰሞኑ የነበሩትን የአይሾ ስፒድ ቪዲዮዎቹንም አይታቸው ከሆነ ብዙ አፍሪካ ሪያክት ያደረጉ ነው። በጣም እንትናቸውን ስታየው ብዙ ነገር ከኛ ይጠበቃል ማለት ነው። ስለዚህ ምን ይፈልጋል? ኢንተርፕሪነርሺፕ ላይ በደንብ መስራት ይፈልጋል። የኛ ሀገር አሁን ለኢንተርፕሪነርስ ብዙ የሚመች አይደለም። ለምን እንዳይመች ያደረገው በጣም ብዙ ፋክተርስ አለ። ሰሞኑን አንድ ተቆርጦ የወጣ ቪዲዮ ሳይ ነበረ። ቅድም እንዳልኩ ፋንዳሜንታል ነው ለኢኮኖሚ እነኚህ አራቱ ነገሮች ሚንስ ኦፍ ፕሮዳክሽን ናቸው፣ ቤዝ ፎር ኢኮኖሚም ናቸው። ላንድ፣ ሌበር፣ ካፒታልና ኢንተርፕሪነርሺፕ። ኢንተርፕሪነርሺፕ ላይ ስትሄድ የሰው ኢንቴሊጀንሲውን የሰው ኃይሉን ምኑን ያካትታል ከሌበር በተጨማሪ ማለት ነው። ኢንቴሌክቹዋል ካፓሲቲ እሱን ያካትታል።
ስለዚህ ምንድነው ሊበራላይዝ መደረግ አለበት። ባለፈው ተቆርጦ የሰማሁት ያልኩ ጌታቸው ረዳ መቀሌ ዩኒቨርሲቲ እሱ አስተማሪ ነበር እንደኔ የፊውዳሊዝምን ያሸነፍነው መሰለን እንጂ ፊውዳሊዝምን አላሸነፍነውም ስታተሱ ነው የተቀየረው የሚል ነገር ሲናገር ወደ ውስጤ በጣም እንትናልና በጣም ጉዳዩን አሰብኩት ረጅም ርቀት ሄጄ አሰብኩት እውነት ፊውዳሊዝምን አላሸነፍነውም ፊውዳሊዝምን ካላሸነፍን እንዴት ካፒታሊዝምን ማራመድ እንችላለን የሚለው ነገር ብዙ ነገር አሰብኩ ሳስበው መሬት ለምሳሌ አራቱን ነገሮች ተጠቀስና አይደለ ከእነኚህ ለኢኮኖሚ ቤዝ ከሆኑ አንድ ኢንተርፕሪነር ደግሞ ብዙ ሰው ምንድነው የሚመስለው ገዝቶ መሸጥ ብቻ የሚመስለው ሰው አለ ኢንተርፕሪነርሺፕ ግብርና መስራት ኢንተርፕሪነርሺፕ ነው ግብርናው ስትገባ አኒማል ፋትኒንግ አለ አኒማል ፕሮዳክሽን አለ ላይቭ ስቶክ አለ ዲያሪ ፋርም አለ ፖልተሪ አለ በጣም ብሮድ ነው ግብርናው ስትገባ ማይኒንግ ብትሰራ አንድ ኢንተርፕሪነር ማይኒንግ የሚሰራ ሰው እንደ ኢንተርፕሪነር አይቆጠርም ኢንተርፕሪነር የሚባለው ሱቅ ከፍቶ ትሬድ ዋን ብቻ የሚሰራ ገዝቶ ዕቃ የሚሸጥ ሰው ብቻ አድርጎ የሚያስብ አለ ስለዚህ ሊበራላይዝ መደረግ አለባቸው እነኛ አራቱ የኢኮኖሚክ ፋውንዴሽኖች ወይም ደግሞ ቤዝ ፎር ኢኮኖሚ ምንላቸው ሊበራላይዝ መደረግ አለባቸው የሚል እምነት አለኝ ከጌታቸው ንግግር በኋላ ነው ሞር እዚህ ላይ በደንብ እንዳስብ የሆንኩት ሊበራላይዝ አልሆኑም ምክንያቱም ለእኛ ሀገር አሁን ለኢንተርፕሪነር ምቹ እንዳይሆኑ ካደረገው ነገር አንደኛው እነኚህ ነገሮች በነፃ የምታገኛቸው ነገሮች አይደሉም ኢንተርፕሪነር ደግሞ ምን ይፈልጋል ካፒታል ይፈልጋል ላንድ ይፈልጋል ሌበር ይፈልጋል ላንዳችን በተወሰነ እንትን ተይዞ ለምሳሌ የኢትዮጵያ የመሬት ፖሊሲ ለኢንተርፕሪነር ብዙ የሚመች አይደለም ስለዚህ እሱ መከለስ ካለበት መከለስ አለበት አሁን ያለውን አይነት ምኞት አቺቭ ለማድረግ ምንፈልግ ከሆነ ማለት ነው ካፒታሉ አሁን በቅርብ የተጀመረ አንድ ካፒታል ማርኬት ዩዝ ኢንተርፕሪነርስ እንትን ብለው ስለዚህ ጻድቋል መሰለኝ እንትን ኦሬዲ ሆኖ እንትን ብሏል ግን የደበዘዘ ነው አካሄዱ ብዙ እንትን አይደለም እና ካፒታሉም ሊበራላይዝ መደረግ አለበት ፋይናንስ ተቋማት ከኢንተርፕሪነሮች ጋር ቀርቦ የመስራት ፖሊሲ ማሻሻያዎች ብድር የማመቻቸት እነኛ አይነት ነገሮች ከብድር ባለፈም ደግሞ የካፒታል ማርኬቱ አክቲቭ ቢሆን ሰዎች ሰው ራሱ በትንሽ ገንዘብ ኢንቨስት አድርጎ እንደዛ አይነት ስራዎች እንዲሰሩ እድል ይፈጥራል ዩኤስ ምናምን ላይ ይሄ ትሬንድ ነው ማለት የተለመደ እኛ ሀገር አሁን ሳይንሱም ራሱ በደንብ ካፒታል ማርኬት ምንድነው የሚለው በደንብ አልተሰራበትም እዛ ላይ ሞር ሲሰራ ይሄ አሁን የሚባለው ፕሪዲክሽን ሞር ሪያላይዝድ ሊሆን ይችላል ያለበለዚያ ግን ለኢንተርፕሪነር ብዙ የማይመች ነገሮች አሉ እኔ አሁን ከትምህርት ባለፈ ፕራክቲካሊ ንግዱም ላይ ስላለው ያለው ቻሌንጅ አዳዲስ ሰዎች ለሚገቡ ሰዎች በጣም እንትኑ ቻሌንጁ ብዙ ነው በተለይ አሁን ቅድም ወዳልከው ሐሳብ ስንመለስ አሁን በቤተሰብ የሚሰራው አንድ ሰው ሊሆን ይችላል የሚተዳደረው ብዙ ሰው ነው ግን አሁን ይሄን ስንል በተለይ ወጣቱ ላይ ቲኔጀሩ ላይ እንግዲህ አብዛኛው የኢትዮጵያ ፖፑሌሽን አንደር 25 ያለ ነውና 25 ዓመት በታች ነው ምን ስራ የለም ስራ ልፍጠር እንደዚህ አይነት ማነቆች አሉ ብለው አክቹአሊ የሚጨበጥ ደግሞ የሚያነሷቸው ኢሹዎች አሉ ላይክ ጄኒዩን የሆኑ ፕሮብሌሞች አሉና አሁን እንደዚህ ያልካቸው ነገሮች ሲስተካከሉ አሁን ለምሳሌ ብድር ሲሰጥ አንድ ባንክ ለሀብታም ብቻ ነው የሚያበድረው ምን አለህ ነው አሁን ወጣት ሲጀምር ምንም የለውም ቢኖረው ገና ተነሽ ሀብታ ይባልምና አሁን የአሜሪካኖችን አካሄድ ስናይ ስቲቭ ጃብስ ዙከርበርግ ምናምን ስናይ ሲጀምሩ ያል ትልቅ አሴት ኖሯቸው ትልቅ መኪና ኖሯቸው ቤት ትልቅ ሴታፕ ኖሯቸው አይደለም ባለሀብቶች አመኑበት መንግስት አመነበት ኢንቨስት አደረጉ ያ ነገር ትልቅ ድርጅት ሆነ ዓለም አቀፍ ቢሊዮነር ሆኖ እንደዚህ አይነት ሐሳብ ይዘው የሚመጡ ወጣቶችን በመንግስትም በባለ ሀብቶችም በኩል ብዙ ስራ ያስፈልጋል ብዬ አስባለሁ በተለይ ኢንተርፕሪነርሺፕ መሬት መውረድ ካለበት እነሲያም የምታውቃቸው ከሆነ ኢትዮጵያን ዩዝ ኢንተርፕሪነርስ አሶሲዬሽን በጣም ይለፋሉ ይሄ ህጉ እንዲጸድቅ አንዱ የሞከሩት እነሱ ናቸውና የወጣት ኢንተርፕሪነሮች ማህበር አለና አሁን ላይ ጥሩ ነገር ያለ ይመስለኛል ላይክ ፊውቸሩ ባንኮችም ያን ኮንሲደር ያደረጉ ነው አይዲያ
አይዲያ ስፖንሰሪንግ፣ አይዲያ በጀቲንግ ወደዛ እያዞሩ ነው። ግዴታ ቤትና መኪና ብቻ ያለው ሰው ብቻ መበደር የለበትም፣ ሀሳብ ያለው ሰው መበደር አለበት የሚለው ነገር መነሻ ይመስለኛል። ግን ኢንተርፕሪነርሺፕ የሚለው ቃል ራሱ መጀመሪያ አማርኛው ፍቺው ራሱ ቅድም እንዳልከው ስራ ፈጠራ ይባላል እንጂ በተለምዶ ብዙ ነገር አለ ውስጡ ቃሉ። ኢንተርፕሪነርሺፕ ስትል ስራ ከፈጠርክ በኋላ ማስኬድ፣ የቢዝነስ እውቀት ከኢኖቬሽን ጀምሮ ማለት ነው። ይሄ ኢኖቬሽኑን ሬዚሊየንሱ ራሱ አንዴ ከጀመርክ በኋላ እየወደክ መነሳቱ ራሱ ኢንተርፕሪነርሺፕ ኮንሰፕት ውስጥ አለና ከሁሉም ያንተ አይነት አካሄዶች ያስፈልጋሉ ብዬ አስባለሁ። መጀመሪያ ኮንሰፕቱን አዌርነሱን መፍጠር ነው እና እኛም ዳርሞ አንዱ የቢዝነስ ትሬኒንጎች ላይ እንደዚህ አይነት ነገሮች እንሰራለን እና አእምሮ ላይ ግን ብቻ ብንሰራ መሬት ላይ ያለው ነገር ካሌለ ምን የሚፈጠር ይመስላል? አሁን ብዙ ተስፋ የመቁረጥ ነገሮች አሉ። እንደምታውቀው ኢትዮጵያ ትልቅ ፖቴንሻል አላት። ስቲል ደግሞ በየባህሩ የሚሞተው ደግሞ ወጣት ነው፣ ከዚህ ለመውጣት ማለት ነው እና ለአንዳንድ ወጣቶች ሙሉ ለሙሉ ተስፋ መቁረጥ ከመግባት በፊት የሚጨበጥ ነገር ተስፋ ያለው ነገር ምን አለ የሚለውን እስኪ በዚሁ እንድንነካካው። ጥሩ ሀሳብ ነው ያነሳኸው። ሰሞኑን አንድ ፖድካስት ላይ ኢንተርቪው ነበረኝና ከዛ በኋላ እኔ አሁን ሞር እንደዚህ በአካል የሆኑ ትሬኒንጎችን ነው ማዘጋጀው። ከዛ በተረፈ መጽሐፍት አንድ 3 መጽሐፍት ኢንተርፕሪነርሺፕ ኤሪያ ላይ 3 ነው የመነገጃ ብቻ ነው 3 ነው የጻፍኩት። 3 መጽሐፍ ጽፌ ያለው እንዲህ ዞርህም ስታይ ብዙ ወጣቶችም ደግሞ ለትሬኒንግ ይመጣሉ። የሚያነሱት ጥያቄ አለ። ኢትዮጵያ ውስጥ አሁን ቢዝነስ ለመጀመር ኢንቨስትመንቱን በጣም ከፍተኛ ሆኗል። እንደዚህ በትንሽ ገንዘብ ስራ መጀመር አትችልም። እኛ ቢዝነስ ውስጥ ስንገባ በትንሽ ገንዘብ ነው፣ ትንሽ ገንዘብ ትንሽ እውቀት ይዘ ስራ ውስጥ ትገባለህ። ለመስራት እንትኑም እድሉም ሰፊ ነው። ብዙም እንደዚህ የኮንትሮሊንግ የመንግስት ኮንትሮሊንግ እንትኑም ኢንፍሌሽኑም የሰውም ደግሞ የመግዛት አቅሙ ምኑ ጥሩ ነበርኛ በነበርንበት እነኛ ነገሮች እንትን ነበሩ። እንዳልከው ኢትዮጵያ ውስጥ አሁን በጣም ብዙ ወጣት ነው ያለው። አብዛኛውን ወጣት ደግሞ በሀገሩ ተስፋ ቆርጦ ስደት ላይ ነው ያለው። ስደትን እንደ አማራጭ አድርጎ ነው ያለው። ብዙ ሰው እናገኛለን ስንጠይቃቸው ያው መስራት የሚፈልግ ለመስራት በስነ ልቦናም በምንም የተዘጋጀ ሰው ነው ያለን። ግን ምቹ ሁኔታ ቢዝነስ ውስጥ ለመግባት የሆነች ነገር ይጀምሩና ቻሌንጁን መቋቋም ያቅታቸውና ሲወጡ ታያለ። ከዛ ከወጡ በኋላ ተመልሰው ቢዝነስ ለመስራት ፍላጎት አይኖራቸውም። ምንድነው አንድ አማራጭ የሚያደርጉት ወይ ቤት መቀመጥ ወይ በሱስ ውስጥ መጠመድ ወይ ደግሞ መሰደድ ነው አማራጭ የሚያደርጉት። ይሄ እንደ ሀገር በጣም ትልቅ ሎስ ነው። ምክንያቱም አንድ ሰው ከልጅነት ከውልደቱ ጀምሮ ራሱን ለመስራት እስከሚዘጋጅበት እድሜ ድረስ ቤተሰብ በጣም ብዙ ኢንቨስት ያደርግበታል፣ ሀገር ኢንቨስት ያደርግበታል፣ ኮሚኒቲ ኢንቨስት ያደርግበታል። አንድ ሰው ማቹርድ እስኪሆን ይሄ አሁን ለመስራት የበቃ እድሜ ላይ እስኪደርስ ድረስ እንደ ሀገር የሚጠቀመው እንደ ሀገር ኮንሱም የሚያደርገው በጣም ብዙ ሪሶርስ አለ። ያ ሁሉ ኢንቨስት የተደረገበት ሰው ተስፋ ቆርጦ ቤት ተቀምጦ ስታይ ተስፋ ቆርጦ ሱስ ውስጥ አዲክትድ ሆኖ ራሱን እስከ ማጥፋት የሚደርስ በጣም ብዙ ነገሮች እየሰማን ነው። ብሞት ይሻለኛል ብሎ ደግሞ ስደትን አማራጭ አድርጎ በህገ ወጥ መንገድ የሚሄደውን ስታይ በጣም ብዙ ስራ እንደሚጠበቅብን አስባለሁና ሰሞኑን ምን አሰብኩ፣ ትራቨል አድርጎ መስራቱ ብዙ ሰው ለማግኘት ይቸግራል። ምክንያቱም ውስንነት አለ። እንደ ፐርሰን አንድ ሰው ሆነ ብዙ ሰው ጋር መድረስ የምትችልበት ደግሞ አሁን ብዙ የቴክኖሎጂ አማራጮች ስላሉ ለመስራት የማይመች ወቅት ቢሆንም ግን ምን መስራት ይቻላል? ሰውን ማይንዱን ማዘጋጀት፣ የስራ ዲሲፕሊን እንዲኖረው። ቻሌንጅ ሁሉ ጊዜ በህይወት አለ። የሰው ልጅ ከተፈጠረበት ጊዜ ጀምሮ ብትሰራም ባትሰራም ቻሌንጅ አለ። ስለዚህ ቻሌንጁን ፈርቶ ከመሻሽ ቻሌንጁን መጋፈጥ የሚችል የአእምሮ ውቅር ያለው ጀነሬሽን እንዲፈጠር እዛ ላይ በጣም መስራት እንዳለብን ይገባኛል። ከዛ በተረፈ ፖሊሲ አውጪዎች፣ የመንግስት አካላት ኢትዮጵያ እንግዲህ አሁን ከሁሉም በላይ ትልቅ ያላት ሀብት ወጣት የሰው ኃይል ነው።
ወርቅ አለን፣ ናፍጣ አለን፣ ምናምን ብዙ ሪሶርሶች አሉን፣ ዩራኒየም አለን፣ ብዙ ነገር ሊባል ይችላል። ግን ያ ሁሉ አክቲቭ የሚሆነውና ፕሮዳክቲቭ የሚሆነው ወደ ገንዘብ ሊቀየር የሚችለው ያንን ወደ ገንዘብ ለመቀየር የሚችል ሰው ስኪል የሆነ ማንፓወር ሲኖረን ነው። ስለዚህ ፖሊሲ አውጪዎችም ፖሊሲ ላይ በደንብ መስራት ይጠበቅባቸዋል። የፖሊሲ ማሻሻያዎች መደረግ አለባቸው። ምን አይነት ነገር አለ መሰለ፣ መንግስት እርግጥ ነው ገንዘብ ያስፈልገዋል። ህዝብን የሚያስተዳድረው ከህዝብ ኮሌክት በሚያደርገው ገንዘብ ነው። ግን እነዚህ ኢኒሻል ላይ ያሉ ትንንሽ ቢዝነሶች እንዲያድጉ እድል ቢሰጣቸው ሞር ካደጉ በኋላ ትልልቅ ግብር ከፋይ ስለሚሆኑ ስሞል ቢዝነስ ላይ መንግስት ያለውን የፖሊሲ እንትን ላላ ቢያደርገው ያለውን ጫና ቢቀንሰው የሚል እንትን አለ። ከዛ በተረፈ በግለሰብ ቢሰሩ ሪተርን ኦን ኢንቨስትመንታቸው በጣም ረጅም ጊዜ የሆኑ ነገር ግን ለኢኮኖሚ ላይክ እንደ ፊውል የሚያገለግሉ እንደ ኢንዛይም የሚያገለግሉ ሴክተሮች አሉ። እንደ ፓሬቶ ፕሪንሲፕል ካወቀው 80% ለማከናወን ላይክ 20% እንደ ኢንዛይም አክት አድርገው ሌላውን ነገር ፋሲሊቴት የሚያደርጉ እንትኖች አሉ። ፕሮሰሱን የሚያፋጥኑ ማለት ነው። ስለዚህ እንደዛ አይነት ነገሮች ላይ መንግስት ቢሳተፍ ሞር የዚህ የኢንተርፕሪነር ኮሚኒቲውን የቢዝነስ ኮሚኒቲውን ሞር ሊያነሳሳው ይችላል የሚል እምነት አለኝ። ብዙ ሰዎች እኛ አሁን ናዝሬት ለደብረ ዘይትም ቅርብ ስለሆነ ዶሮ ፋርም ላይ በጣም ብዙ ወጣት የሆነ ሰዓት ላይ ገብተው ነበር። በጥቃቅን አነስተኛም የሆነ ጊዜ መንግስት ያደራጃል፣ ግለሰቦችም በራሳቸው ተነሳሽነት እንትን ይላሉ። እኛ የዶሮ መኖ ከሰው መኖ እኩል ነው የሚሸጠው። ስለዚህ ዶሮ ፋርምን አዋጭ እንዳይሆን ያደረገው አንደኛው የመኖ አቅርቦት ችግር ነው። ስለዚህ መንግስት ደግሞ የመሬት ባለቤቱ መንግስት ስለሆነ ትልልቅ ኢንፍራስትራክቸሮችን መገንባት ስለሚችል ሪተርን ኦን ኢንቨስትመንቱ ረጅም ጊዜ ሊሆን ይችላል። ግን ኢኮኖሚውን ቅድም እንዳለው እንደ ፓሬቶ ፕሪንሲፕል ሳፖርት ሊያደርገው ስለሚችል እንደዚህ አይነት ነገሮች ላይ ቢሳተፍ መንግስት አንደኛ ገቢም ተጨማሪ ገቢ የሚያገኝባቸው ምን አምናለሁ መሰለ፣ ኢትዮጵያ አሁን የምትከተለው ሚክስድ ኢኮኖሚ ይሁን ካፒታሊዝም አምኖት ሹር የትኛው አቅጣጫ ላይ ነው የሚለው ማኒፌስቶ ሚክስድ ኢኮኖሚ ከሆነ ጥሩ ነው። ግን ሪሊ ሚክስድ ነው ወይ የሚለው እኔ አም ኖት ሹር ይሄ ነው ብለህ ዲፋይን ለማድረግ አንዳንድ ጊዜ ሚክስድ ነው እንዳትል ሚክስድ ካራክተሮቹን ስታያቸው አንዳንድ ጊዜ ከዛ ጋር የሚጣረሱ ነገሮች ታያለ። ፒውር ካፒታሊዝም ነው ደግሞ በማርኬት የሚመራ ነው ብለህ ደግሞ እንትን እንዳትል ማርኬት ኢኮኖሚን ደግሞ የሚጣረሱ ነገሮች ታያለ። ስለዚህ አገር በቀል የሆኑ ፊሎሶፊዎችን አዳብሮ ያሉ ጋፖች በመንግስት የሚሸፈኑትን መንግስት እንዲሸፍናቸው፣ ሌላው ደግሞ ወጣቱ ደግሞ ሰርቶ መቀየር የሚችልበትን ምቹ ሁኔታ ግራውንድ ቢፈጠር አገር ያድጋል። አብዛኛውን ወጣትን ደግሞ መታደግ እንችላለን። ከሱስ መታደግ እንችላለን፣ ከስደት መታደግ እንችላለን፣ ከዲፕሬሽን እና ይሄ ደግሞ ከሱሳይድ ወጣቱን መታደግ እንችላለን። ይህንን ማድረግ የምንችለው ግን እነኛ አሁን ያልናቸው ነገሮች ላይ ሞር ትኩረት ተሰጥቶ በመንግስትም ሲሰራ ደግሞ በሚመለከታቸው አካልም ላይክ እንደናንተም ደግሞ እንደዚህ አእምሮ ላይ እንደሚሰራ ሰው እዛ ላይ በደንብ ሞር ሲሰራ እንቅስቃሴ ብዙ ያስፈልጋል፣ ብዙ ስራ ይፈልጋል። ያ ሲሰራ ምቹ ግራውንድ ይኖራል። ኢንተርፕሪነርሺፕ የሁሉም ሀገር ኢኮኖሚ ኢንጂን ነው። ይሄንን አምኖ መቀበል፣ ከዛ ደግሞ ከኢንተርፕሪነሮች ጋር መስራት፣ ፖሊሲ ሲወጣ ኢንተርፕሪነሮች ተጋብዘው ኢኮኖሚስቶች ተጋብዘው ይሄን ነገር ብናደርግ እንደዚህ ለማሻሻል አስበናል፣ እኛ ያሰብነው ከዚህ አንጻር ነው፣ ይሄን ብናሻሽለው ኢንተርፕሪነሮቻችን ይጎዳል ወይስ ይጠቅማል? ጫና ያሳድርባቸዋል አያሳድርባቸውም? ጫናስ የሚያሳድርባቸው እስከ ምን ያህል ድረስ ነው? ሊሸከሙት ይችላሉ የሚለው ነገር ሞር ጥናት እየተደረገ ቢሰራ ጥሩ ነው። የኛ ሀገር ያው ሀገረ መንግስቱን በየጊዜው ሲቀየር ፖሊሲዎችም ስለሚቀየሩ በዛ መሀል የሚጨፈለቅ በጣም ብዙ ቢዝነስ አለ። እሱን ነው የምፈራው። አሁን ቢዝነሶች ባለፈው ብዙ ፍቃዶች ንግድ ፍቃዶች ተዘግተዋል የሚልም ሪፖርት እያየው ነበርና አሁን ለውጡ ፖቴንሻል እስካለ ድረስ የሚቀር ነገር አይደለም። አሁን ዴቨሎፕድ ካንትሪ የመሆን እንትኑ ኤስቲሜሽኑ ይሰራል። ግን ያቺ ሀገር ስታድግ በመሃል ብዙ የሚጨፈለቅ ወይም የሚረሳ ወይም ልክ እንዳለው በየባህር እየሄደ የአሳራት የሚሆን ወጣት እንዳይበዛ ነው ሆነ የሚያስፈልገው። ማለት ነገ ሊነጋ አሁን ላይ ብዙ ሰው መጎዳቱ
ወይም ተስፋ መቁረጥ ውስጥ እንዳይገባ እንደዚህ አይነት ነገሮች አስፈላጊ ናቸው ብዬ አስባለሁ። ግን አሁን ወጣት ኢንተርፕሪነርሺፕ ቢዝነስ መጀመር ስራ መስራት የሁሉም ሰው ፖቴንሻል ነው ወይስ በተፈጥሮ ኢንተርፕሪነር ሰዎች አሉ? አሁን ዓለም ላይ ኢቭን ከሀገራት በላይ ሀብት ያላቸው ኢንተርፕሪነሮች አሉ። አሁን ምናቃቸውን እንኳን ብንጠራ እና አሁን ኤለን መስክ ብዙ የአፍሪካ ሀገራት ተደምሮ ያላቸው ሀብት አንድ ግለሰብ ይዟል። ግን ይሄ ተፈጥሯዊ የቢዝነስ ሰዎች አሉ በተፈጥሮ ወይስ ሁሉም ሰው የቢዝነስ ሰው መሆን ይችላል? ወይም ድርጅት ከፍቶ ቢዝነስ ሰርቶ ነግዶ ሀብታም መሆን የሁሉም ሰው አቅም ነው? እኔ በውልደት ቢገኝ ኢንቦርን ነው ብዬ አላምንም። ኦኬ ኢንተርፕሪነርሺፕ ተምረ ኤክስፖዠሩ የሚፈጥርልህ በትምህርት የምታገኘው አይነት ነገር ነው። ኢንቦርን የሆኑ ማለት አንዳንድ ሰዎች ያው ሁሉም ሰው እኩል ነው የሚል እምነት የለኝም። ሰው በመልኩም የተለያየ ካፓሲቲ ያለው ፐርሰናሊቲ ራሱ ንቃተ ህሊናው አንድ ትምህርት ቤት እኮ አንድ ክፍል ገብተህ ሁሉም ሰው አንደኛ አይወጣም። አንደኛ የሚወጣ አለ፣ መጨረሻ የሚወጣ አለ። ሩጫ ላይም እንደዛው ነው። ቢዝነስም ላይ በጣም አድቫንስድ ሆነው አይምሯቸው በጣም ብሩ የሆኑ ሰዎች አሉ ይመስለኛል። ብሩ የሆኑ ሰው አይምሯቸው ብሩ የሆነ ኦፖርቹኒቲዎችን ማየት የሚችሉ ቻሌንጆችን ማየት የሚችሉ ሰዎች አሉ። እንደዛ አይነት ችሎታ ኖሯቸውም ደግሞ ኢንተርፕሪነር የሆኑ ሰዎች እኮ አሉ ማለት ኦፖርቹኒቲ ማየት የሚችሉ ቻሌንጅ ማየት የሚችሉ በጣም አይምሯቸው ብሩ ሆኖ ግን በድህነት የሚኖሩም አሉ። ምን ልል ፈልጌ ነው፣ ኢንተርፕሪነርሺፕ ኢንቦርን አይደለም፣ ፈልገ ፈቅደህ የምትገባበት ነገር ነው። እኛ ሀገር አሁን ብዙ የተማረ ኢንተርፕሪነር የለም። አብዛኛውን ሰው በልምድ በአካባቢ ተጽዕኖም ለምሳሌ አዲስ አበባ ላይ ስጋ ንግድ ውስጥ የገቡ የአንድ አካባቢ ልጆች ናቸው። አንዱ አንዱን እያየ አንዱ ጋር ይመጣል፣ ከዛ ይማራል፣ እዛው ያድጋል፣ ከዛ ስራ ነጋዴ ይሆናል። መርካቶን ብትሄድ ከተወሰነ አካባቢ የመጣ ሰው ነው ንግዱን የሚቆጣጠረው። ያ ማህበረሰብ ኢንቦርን ኢንተርፕሪነር ሆኖ አይደለም። እንግዲህ ወንሳታ ፓዮኒር የሆኑ ሰዎች አንድ ሰው ይወጣል፣ ከዛ ያ ሁሉ ሰው ተከትሎ ይወጣል። እንደ አንድ ምሳሌ ይሄንን ሞር ደግሞ ፕሩፍ የሚያደርግልኝ አንድ ምሳሌ ልጨምርልህ። ምሳሌ ደቡብ አፍሪካ ብትሄድ ብዙ ኢትዮጵያን ኮሚኒቲ አለ። ደቡብ አፍሪካ ለደቡብ አፍሪካ ስለተፈጠረ አይደለም የሀዲያ ከምባታና የወላይታ ህዝብ ሙሉ ለሙሉ እዛ ሄደው ለዛ የተፈጠረ ሰው ስለሆነ አይደለም። የሆኑ ሰዎች ወጡ፣ በመውጣታቸው ሰክሲድ አደረጉ። ከዛ የነሱ ንግድ እየተከተለ ሌላው ሲሳሳት መስመር ነው የተዘረጋው። ስለዚህ ኢንተርፕሪነርሺፕም ላይክ እንደዛ ነው። እኛ ደግሜ ባለፈው እንዳልኩት እኛ ፋሚሊ ላይ ነጋዴ የለም። እኔ የመጀመሪያው ሰው ነኝ። አብዛኛውን በፕሮፌሽን ነው ሰው የሚሰራው። ስለዚህ ከቤተሰብ ያየሁት ነገር አይደለም፣ ግን በትምህርት ያገኘሁት ደግሞ በጥናትም ያገኘሁት የራሴ ፈርትም እነኛ ነገሮችም ነው እንጂ በውልደት ብቻ አይደለም። ሁሉም ሰው ኢንተርፕሪነር መሆን ይችላል። ሁሉም ሰው ስራ ፈጣሪ፣ የተለያየ የራሱን ቢዝነስ ስራን የሚያደርግ ሰው መሆን ይችላል። እኛ አሁን ቅድም መነሻ ላይ እንዳልነው ኢንተርፕሪነር የሚለው ዴፊኒሽን ማንን ነው ኢንክሉድ የሚያደርገው ማንን ነው ኤክስክሉድ የሚያደርገው ነገር ነው መመለስ ያለበት። አንድ ገጠራማ አካባቢ 2 ፍየል 3 ፍየል ገዝቶ 100 200 1 ፍየል ያደረሰ ሰው ኢንተርፕሪነር ነው። ስለዚህ ግድ አይደለም ንግድ ፍቃድ አውጥቶ መነገድ አይደለም ኢንተርፕሪነር ሰውን የሚያስብለው። ኢንተርፕሪነር ማለት አንደኛ ችግር የሚፈታ፣ ሁለተኛ ትንሽን ነገር ዱፕሊኬት ማድረግ የሚችል፣ ሶስተኛ ሰውን ኢንተርቴን ሊያደርግ የሚችል፣ የሰውን ችግር ሊቀርፍ የሚችል ሚዲየም ሆኖ በዛ መሃል ግን የራሱን ቤኔፊት የሚሰራ የራሱን ጥቅም የሚያገኝ ሰው ነው ኢንተርፕሪነር የሚባለው። ያ ይሄ ከምንም አንፃር መሰል አንዳንዴ አሁን አንዳንድ በተለይ ሞቲቬሽናል ብቻ ትሬኒንግ ላይ ሲሆን ምን አይነት ኮንሰፕቶች ይነሳሉ? ተቀጥሮ መስራት ወይም ለሰው መስራት ቶታሊ ሮንግ እንደሆነ አይነት ቲቺንጎች አሉ እና አንዳንደኛ ጋር የሚመጡ ኬዞች ጥሩ ደሞዝ የነበራቸው ጥሩ ቦታ ሲሰሩ ለምሳሌ እንደ ኤንጂኦ ላይ ትላልቅ ድርጅት ላይ ሲሰሩ የነበሩ ባንክ ላይ ትላልቅ ደረጃ ማኔጀር ሌቭል ላይ ሆነው ሲሰሩ የነበሩ እንደዚህ አይነት ኮንሰፕቶችን ሙሉ ለሙሉ ይገዙና ስራቸውን ያቋርጣሉ። ከዛ ቢዝነስ ይጀምራሉ። ከዛ ፐርሰናሊቲያቸው ደግሞ ለቢዝነስ ራነር የሚሆን አይደለም።
ገብቷል አባባሌ ላይ ሬዚሊየንሱ ኢኖቬሽኑ ኮሚኒኬሽን ስኪሉ ብዙ ነገር ይፈልጋል ቢዝነስ ራን ስታረጋና ከዛ ቢዝነሱ ፌል ያደርጋል 2-3 ይከስራሉ ያጠራቀማቱን ብር ታልቃለች ስራውንም አተውታል ዛው ወደ ዲፕሬሽን ምናምን ይገባሉ 2-3 በቅርብ ራሱ እንደዚህ ኬዞች አሉኝና አንዳንዴ ኢንተርፕሪነርሺፕን አድቮኬት ስናረግ ወይም ኢቭን ቢዝነስ ኦነርሺፕ አድቮኬት ስናረግ ይሄ ፐርሰናል ፋክተሮችን መርሳት የለብንም ብዬ አስባለሁ ሁሉም ሰው ቢዝነስ ኦነር ከሆነ ማን ሊሰራ ነው እዛ ቢዝነስ ውስጥ ሚለውንም ማን ሊቀጠል ነው ማን ሰርቪሶች ራን ሊያደርግ ነው መንግስታዊ ተቋማትን ማን ራን ሊያደርግ ነው ሚለው ነገር ኮንሰርን ስላለኝ ነው ይሄንን ምልህ ማለት አንዳንዴ ለኢንተርፕሪነርሺፕ ያልተፈጠሩ ሰዎች አሉ ላይክ ቢዝነስን ለማስኬድ ጥሩ የሆኑ ሰዎች አሉ በአንድ ቢዝነስ ሰሪ ስር ሆነው አሁን አብዛኞቹን ድርጅቶች ብናይ ዓለም አቀፍ ኢንተርፕሪነሮች ምናቃቸው ስሞች አሉ ቢል ጌትስ ምናምን ይባላል እንጂ ከኋላ በእነሱ ስር ሆነው ያን ድርጅት የሚያደርጉ ሰዎች አሉ ሳይወጡ ማለት ነው እና ሼር ሊኖራቸው ይችላል ደሞዝተኛም ሊሆኑ ይችላሉ እና እቺን ትንሽ እንድትነካት ነው አሁን ሁሉም ስራ ፈጣሪ ከሆነ ኦፍ ኮርስ ገና ነው ለሱ ኢትዮጵያ ገና ነው ግን አንዳንዱ ደግሞ ጥሩ ቦታ ላይ ጥሩ ስራ እየሰራ የነበረ ካምፓኒን በደንብ ራን ያደረገ ተቀጥሮ ማናጀር ሆኖ እየሰራ የነበረ ሰው ወጥቶ የራሴን ልጀምር ይልና ያንንም ይጎዳል እዚህም ጋር ይከስራል lose everything or she lose everything እና እቺን ትንሽ አድሬስ ብናረጋት ጥሩ ጥያቄ ነው ያነሳው እንዳልከው ብዙ ጊዜ በሰው በሞቲቬሽን ይነዳል ኢንተርፕሪነርሺፕ ላይ ግን ከሞቲቬሽን ይልቅ ዲሲፕሊን በጣም ቤዚክ ነው ዲሲፕሊን ስትሆን የቢዝነስ ስነ ምግባሩ ስነ ልቦናው የአእምሮ ዝግጁነቱ እንዳልከው ቢዝነስ ላይ ኮሙኒኬሽን በጣም ቤዚክ ነው የሴልስ ዕውቀት ያስፈልጋል ማርኬቲንግ ሴልስ የታይም ፕሪዲክሽን ቢዝነስ በታይሚንግ ነው የሚሰራው ታይሚንግ ኮንሺየስ መሆን አለብህ ኦፖርቹኒቲዎችን ለማየት ክፍት የሆነ አእምሮ ያስፈልጋል ኢንተርፕሪነር ነህ ማለት ደግሞ ሁሉም ስራ ባንተ ይሰራሉ ማለት አይደለም እኛ ሀገር ቅድም እንዳልከው ትልቁ ችግር አንድ ሰው ኢንተርፕሪነር ሲሆን ቀጥታ ወደ ምንድነው የሚገባው ወደ ራስን ቀጥሮ ወደ ማሰራት ነው የሚገባው ሰልፍ ኢምፕሎይ ነው የሚሆነው የቢዝነስ ኦነርሺፕ ሜንታሊቲ የኢንቨስትመንት ሜንታሊቲ ገና በደንብ አልዳበረም ስለዚህ በእኔ አቅም ሊሰሩ የሚችሉ ስራዎች አሉ ከኔ አቅም ውጭ ደግሞ የሆኑ ስራዎች አሉ ብዙ ጊዜ ምን አይነት እንትን ይገጥመኛል እኔም አንተ ልክ እንዳልከው የገንዘብ አያያዝ ላይ በጣም ዊክ የሆነ ሰው የፈለገውን ያህል ሌላ ኦፖርቹኒቲዎችን የመፍጠር የመሸጥ ምን የማድረግ አቅም ቢኖረው ፋይናንስ ማኔጅመንቱ ላይ በጣም ደካማ ከሆነ ማደግ ባለበት ሌቭል አያድግም ሊከስርም ይችላል ስለዚህ ምንን መለማመድ አለብን ለሰው አፖይንት ማድረግ ለምሳሌ ድርጅት ትንሽም ቢሆን በፋይናንስ ጉዳዮችን በፋይናንስ ባለሙያዎች እንዲሰራ ማድረግ ሴልስ ላይ አንተ ደካማ ከሆንክ ሴልስ ባለሙያ ቀጥሮ ማሰራት ማኔጅመንት ላይ ደካማ ከሆንክ ማኔጅመንትህን እንትን ማድረግ እንደዛ ነገሮች ያስፈልጋሉ እኔ አሁን እንደዚህ የሚዲያ ስራ ላይ ደካማ ነኝ እንግዲህ እንደነገርኩ 6 አመት አካባቢ ብዙ እንትን ፈጥሬ ያለው ብዙ ስም ፈጥሬ ያለው ብዙ ቦታ the whole nation ስለምዞር ማለት ነው ሁሉም ሰው ጋር መድረስ አትችልም አንድ ሰው ነህ እንትን አይደለም ስለዚህ ሁሉ ቦታ መገኘት ስለማትችል ማለት ነው ግን ቴክኖሎጂ የፈጠረው ደግሞ አሁን ሶሻል ሚዲያ አለ ሜንስትሪም ሚዲያ ቴሌቪዥንም አየር ሰዓት ወስደ መስራት ትችላለህ እነኚህ ነገሮች ሰርተ ብዙ ሰው ላይ እንዳደርስ ቅድም ለሄደን ስነግራት ነበር 2-3 ጊዜ ቢሮ ተከራይቼ ቢሮ ጋር መሄደው ኪራይ ለመክፈል ነው እንግዲህ ፕሮዳክሽን ይጀምራለሁ ብዬ ማለት ነው ስለዚህ አሁን ያ የኔ ደካማ ጎን ነው ማለት ነው ይሄንን ሶልቭ ለማድረግ ምንድነው ማድረግ ያለብኝ ይሄንን የሚሰራልኝ ቲም ማቋቋም ፕሮዳክሽኑን የቪዲዮ ፕሮዳክሽኑን ቮይስም ከሆነ ያንን ፕሮዳክሽን የሚሰራልኝ ሰው ማቋቋም አለብኝ ማለት ነው ያንን ካላደረኩ ግን ኪሳራ ውስጥ ገባለሁ ማለት ነው አሁን የስንት ቢሮ ተከራይቼ ለቀቁ 3-4 ቢሮ የስንት ጊዜ ኪራይ የከፈልኩ ኪሳራ ማለት ይሄ አይደለም በጣም ስለዚህ ሁሉም ነገር በአንድ ሰው መሆን የለበትም ሁለተኛ ነገር ስትገባ ቢዝነሱ ስትገባ በምንም አይነት ሂሳብ ስሜታዊ ሆነ መግባት የለብህም
አስበህ ለክተህ አጥንተህ እችለዋለሁ ወይ የሚለውን ማክሲመም ቢዝነስ ኢንተርፕሪነር እኮ ያው ሪስክ ቴከር ነው። ሪስክ ወስደህ ነው የምትገባው። ግን ስትገባበት በደንብ ማሰብ፣ በደንብ መዘጋጀት፣ ጊዜውን ማየት፣ ጊዜውን ዋጁም ስለሚል መጽሐፉ ጊዜውን በደንብ ማየት፣ ሁኔታዎችን ማየት ያስፈልጋል። እና የምትሰራውን ቢዝነስ እስከ ምን ያህል ጊዜ ድረስ ነው ሊሄድ የሚችለው? እንዳልኩ ኢትዮጵያ ውስጥ ፖሊሲ ይቀያየራል፣ ኢኮኖሚው ያልተረጋጋ ነው። ለኢንተርፕሪነርሺፕ በጣም አስቸጋሪ ነው ኢትዮጵያ። ስለዚህ ምንድነው የሆነ ሰዓት ላይ አዋጭ የሆነ ቢዝነስ እድሜው የተወሰነ ጊዜ ድረስ ነው። ከዛ በኋላ ሊቆም ይችላል። ትዝ ይለኛል አዳማ ላይ የሆነ ወቅት ላይ 2000 ሚሊኒየም አካባቢ እስከ 2005 ድረስ የከብት ንግድ በጣም ትልቁ ቢዝነስ የከብት ንግድ ነበር። ከብት አድልቦ ወዴት መላክ? ወደ የመንና ወደ ሳውዲ አረቢያ መላክ። በጣም ብዙ የከተማው ወጣቶች የዛ አዳማ ዴራ ምናምን አካባቢ ያሉ ወጣቶች በዛ ሀብታም ሆነዋል። ተመስገን። በጣም ብዙ ተቀይረዋል። ያ የሆነው ግን የመን የሚባል ሀገር ሰላም እስከነበረ ድረስ ነው። አሁን የመን ሰላም ማለት ነው። የመን ኦልሬዲ ከፈረሰ 10 ምናምን ዓመቱ ማለት ነው። ስለዚህ ቢዝነሶች ጊዜ አላቸው፣ ወቅት አላቸው። እዛ ላይ ይታገላለሁ ካልክ በመሀል የሰበሰብከውን ገንዘብ ጨርሰ ባንክራፕት ሆነህ ነው የምትወጣው። ስለዚህ ያንን የማየት አንዳንድ ሰው በቃ እዛው ላይ ይታገላል፣ ከዛሬ ነገ ይሻሻላል። እንደዛ አይነት ነገርም ጥሩ ነው። ኮንሲስተንት ሆኖ ጊዜን ማለት ጥሩ ነው። ግን ራይት ፕሌስ ሆነ ያንተን እንትንም አቅምህንም ማየት ያስፈልጋል። እስከምን ያህል ነው ሊሸከመው የሚችለው የሚለውን ነገር ማየት ያስፈልጋል። ስለዚህ እንዳልከው ዲፕሬሽን ውስጥ ይከታል ሰው። እንግዲህ አሁን ጥሩ ከሚሰራበት መስሪያ ቤት ወጥቶ ወደ አዲስ ዓለም ነው እንግዲህ ቢዝነስ ዓለም ውስጥ ሲገባ አዲስ ዓለም ነው። እንደዛ ሲገባ ቤተሰብ ይኖረዋል፣ ልጆች ይኖራሉ። ስሜታዊ ሆኖ ነው የገባው። እኔ አሁን ይህንን ቪዲዮ ለሚመለከቱ ሰዎች አንድ አድቫይዝ ማደርገው ሰው ማክሲመም ተቸግሮ ወይም ደግሞ ማክሲመም ተመችቶት ቢዝነሱ መግባት የለበትም። በጣም ተነቃቅቶም ስሜታዊ ሆኖ ቢዝነሱ መግባት የለበትም። እነኚህ ፖይንቶች ለቢዝነስ ብቻም ሳይሆን አሁን በእናንተም ውሳኔ አትወስን ይባላል አይደለ? በጣም አዝነህ ወይ በጣም ተደስተህ የምትወስነው ውሳኔ ፌር አይሆንም። በተረጋጋ እንትን ነው። እኛ ቢሮ ኃላፊም ሆነን ስለሰራን ልክ ደብዳቤ እንደመጣ ወዲያው አንፈርምም። እስቲ ይቀመጥ፣ ይረፍ፣ ይቀዝቅዝ ይባላል። ይቀዝቅዝ ኢኔሴንስ ካየው በኋላ የምታመዛዝናቸው አርምሞ ማለት እሱ የምታመዛዝናቸው ወደ እናንተ መጣኝ እንትን ነው ለምሳሌ ጊዜና ስሜት ያልካት በጣም ከኢሞሽናል ኢንተለጀንስ የምንለው የስሜት ብልህነት አሁን ላይ ለቢዝነስም ዓለም አቀፍ በጣም አስፈላጊ ስኪሎች ከሚባለው ቶፕ ነው ያስቀመጡት ዩሮፓውያን። ሁሉም ሰው ሊኖረው የሚገባው ስኪል ተብሎ ኢሞሽናል ኢንተለጀንስ እና ታይም ኮንሺየስ መሆን እና እነዛ አሁን ኢሞሽናል ኢንተለጀንስን ስታይ የስሜት ብልህነትን ስታይ ትልቁ ስኪል ማይንድፉልነስ ነው፣ አርምሞ እና ሞስት ቢዝነስ ላይ ሰክሰስፉል የሆኑ ሰዎች ይሄን ነገር ይለማመዱታል ወይ ለመለማመድ እየሞከሩ ነው። ኢሞሽናል እንዳልከው ስሜታዊ ሆነ የምታደርገው ነገር ወይም የስሜት ብልህነት የሌለው ሰው ሀሳብ ብቻ እቅድ ብቻ በመውጣት የሚሆን ነገር አይደለም። ዩ ሃቭ ቱ ኖ ያንተ ፊሊንግ ምን አይነት ስቴት ላይ እንዳለ። በጣም በደስታም በጣም በሀዘንም በጣም በንዴትም በጣም በኤክሳይትመንት የምታደርገው ቢዝነስ የሆነ ቦታ ሄደ ኤክሳይትድ ስለሆንክ ብቻ ወይነ ሰው ነው ሲሳካለት የሆነ መኪና ሲገዛ ስላየ በቃ እኔም ይሄን ቢዝነስ ልጀምር እንዴ ብለህ በቅናት ወይም በመጥፎም ስሜት የምታደርገው ነገር it will not last እና it will not be successful most of the time። እና ሌላው ደግሞ የጊዜ ኮንሺየስ የመሆን ያልከው ጊዜህን የመዋጀት ጊዜህን የማስተዋል ጉዳይም አዌርነስ ይፈልጋል። እዛ ቦታ ላይ መገኘት። አሁን አንዳንድ ሰው ፊውቸርን እያሰበ ነው እዚህ ላይ የሚኖረው ወይ ፓስት ላይ ሆኖ ነው እንትና ትላንት አትርፏል ስለዚህ እኔ ምን ቢዝነስ ልስራው። ቢዝነስ ግን አሁን ላይ የሚሰራ ጉዳይ ነው። መኒ ሳይኮሎጂ ላይ ራሱ ትልቁ የሚሉት ነገር ኢትስ ኖት ፕሪዲክታብል። የመኒ አካሄድ ገንዘብ አካሄድ ፕሪዲክታብል አይደለም። በጣም ተሞክሯል ፕሮፌሰርስ ኦፍ ፋይናንስ ኢኮኖሚክስ እንዴት ፕሪዲክት ለማድረግ ግን ኢትስ ላይክ ራንደም ነገር ነው የሚሉት እና እዛች ሞመንት ላይ እዛ ሁኔታ ላይ ተረርተ ስሜትን አስተውለ አስተሳሰብን አስተውለ ኢንቫይሮንመንትን ማርኬቱን አስተውለ ምሰራው
ጉዳይ ነው እንጂ ትላንት እንትና ስለሰራ ዛሬ ለኔ ይሰራል ብለህ የምትሰራው አይደለም። ትላንት እንትና ስላስደሰተው እኔም ዛሬ ደስ ስላለኝ ላርገው የምትለው ነገር አይደለም ቢዝነስ እና ወደኛ የሚያመጣት እንትን ይመስለኝ ይሄኛው ነገር ይመስለኛል። አሁን ዓለም ላይ ትላልቆች ቢዝነስ ኦነሮችም ማይንድፉልነስን ኢሞሽናል ኢንተለጀንስን በዛ ሌቭል የሚለማመዱት ቤኔፊቱን እየተረዱት ስለሆነ ነው። ግን እንደ እኛ ደግሞ ኮንቴክስት ስናመጣው ብዙ ጊዜ የምናየው ጋፕ የሚመስለኝ አንደኛው ኢዚ መኒ የሞዴል ላይክ እንዳልከው ሬዚሊየንስን ጽናትን የማጣት ነገር አያለው። ቶሎ የመሰበር ቢዝነስ ላይ አንዱ ትልቁ ነገር እንግዲህ እየወደቁ መነሳት የቢዝነስ አንዱ አካል እንደሆነ ማወቅ ያስፈልጋል። ሶ ሞስት ሰክሰስፉል ቢዝነሶች ሞስትሊ ላይክ 80-90% አሁን ላይ ሀብታም የሚባሉ ካምፓኒዎች የሆነ ሰዓት ባንክረፕት የገቡ ናቸው። ሶ ያንን መረዳት። ሁለተኛው ፋስት ካሽ እንትን አለ ማለት በአቋራጭ የሆነች ነው በቃ እቺ ጋር ተገኘች። አሁን ቤቲንግ ምናምን ብዙ ተዘግቷል። ሞስት ብዙ ቢሊየን ነው እንደ ሀገር ያጣ ነው። በጣም ያስደነግጥ ነው ፊገሩ። ያን ሁሉ ብር እኮ ወጣቱ ነው እየሄደ ቤቲንግ ሲሰጥ የነበረው እና ለምንድን ነው በቃ እቺ እንደዚህ አገኘች እቺን ወዲያው አገኛለሁ ፋስት ካሽ ኩዊክ መኒ እና እሷም ላይ ትንሽ ነገር በልልኝ ኢምፖርታንት ነው ብዬ ስለማስብ እኛ ጥሩ ሀሳብ አነሳ። እኛ ሀገር ሀብታም የሚኮንበት መንገድ አብዛኛውን ይሄ ኮራፕትድ ነው። በትክክል እንደዚህ ከትንሽ ተነስተው ትልቅ ደረጃ የደረሱ ሰዎች አሉ መጥቀስ የምንችላቸው። ላይክ የነ በቀለ ሞላን ታሪክ ስታይ የነ ኃይሌ ገብረስላሴን ታሪክ ስታይ ከምንም ተነስተው በራሳቸው ኤፈርት በራሳቸው ጥረት ታይዋላ አካሄዳቸው የሚታይ ነው። ለህዝብ የተገለጠ የሚታይ እንትን ነው። በብዛት ግን አሁን እንትኑን የሞላው ከተማውን የሞላው አየሩን የሞላው ትላንትና የዛሬ 1 አመት 2 አመት ምንም ያልነበረው ዛሬ ግን የ60 ሚሊዮን የ80 ሚሊዮን ብር መኪና የሚነዳ በአንድ ሌሊት ይሄ ጤነኛ አይደለም። ለሁሉም ሰው ቢሆንም አይደለም። እኛም አድቫይዝም አናደርገው። ለሱም አይጠቅምም። ብዙ ጊዜ የሚሄዱበት መንገድ እነሱ ነው የሚያውቁት። ግን ገንዘብ እንደዛ አያድግም። ቢዝነስም እንደዛ አያድግም። በአንድ ምሽት የሚያድግ ቢዝነስ የለም። እኔ አንድ ታሪክ ሳነብ ስለ ኮካኮላ ካምፓኒ በተመሰረተ የመጀመሪያው አመት 25 ቦትል ነው የሸጠው። 25 ቦትል ኦፍ ኮካኮላ ማለት ነው። 25 ጠርሙስ ማለት አንድ ካሳ ስንት ነው የሚይዘው? 24 ነው የሚይዘው አይደል? በቃ አንድ ካሳ ነው የሸጠው ብላ። ያ ማለት በወር ስታየው በወር 2 ፍሬ ነው የሸጠው ማለት ነው። እሱንም ነው ለልጅ ልደት ነው መሰለኝ ወይ ራሳቸውም ጠጥተው ግን ምንድናቸው እነሱ ኮንሲስተንት ሆነው ማርኬቱን ፔኔትሬት አድርገው ለመግባት ይዘውት የቀረቡት ፕሮዳክት ብናለማምደው ሰው ይወደዋል የሚል እምነት ነው። አምነውበት ነው። እኛ ሀገር ዛሬ ሱቅ ከፍቶ ነገ ትርፋማ መሆን ይፈልጋል። ማለማመድ ያስፈልጋል። ማርኬቱን ማለማመድ፣ ከስተመር መያዝ ምናምን ያስፈልጋል። አሁን ኮካ በአንድ ቀን ዛሬ ብቻ 1.6 ቢሊዮን ቦትል ምናምን ነው የሚሸጠው በቀን ማለት ነው። እዛ ማርኬት ላይ ግን 1.6 ቢሊዮን ነው በቀን የሚሸጡት። ከዓለም አንዱ ከ7 ሰው አንዱ ሰው ከ6 ሰው በቃ ኦልሞስት 2 ሰው 3 ሰው ይጠጣል ማለት ነው። ኮካ ይጠጣል ማለት ነው። በተለይ ያው ሜክሲኮ ምናምን አካባቢ በቃ አንድ ሰው 2-3 ሳይጠጣ እንትን አይልም አገሩ ላይ። ሜክሲኮ ምናምን የሚባል ይሄ ላቲን አሜሪካ ሀገሮች በጣም እንትን ናቸው። ኤዥያ ካንትሪስ ቻይና፣ ህንድ ምናምን በጣም የሚጠቀሙት። አሜሪካም በርገር አዞ ያለ ኮካ እንትን የሚል የለም። ስለዚህ ይጠቀሙታል፣ በጣም ይጠቀሙታል። ማርኬት ውስጥ ግን የገቡት እንደዚሁ ዝም ብለው አይደለም። ስለዚህ ሰው ቢዝነስን ሲያስብ ዛሬ ስለከፈተ ነገ ሬንጅ ሮቨር ይነዳል ማለት አይደለም። እሱ ሌላ ነገር አለ። ከነዳ ሌላ ሬንጅ ሊግጥም ይችላል። እኔ ብዙ ቻሌንጅ አይቻለሁ በቢዝነስ ውስጥ ብዙ ቻሌንጅ አይቻለሁ። ብዙ ቢዝነስም ነው የሰራሁት። ያ ደግሞ እንደዚህ ስኪልፉል እንድትሆን ያደርጋል። የሆነ ወቅት ላይ ሰፊ እርሻ ነበረኝ። ላይክ እንደዚህ ወደ 5 ሄክታር ምናምን የሚሆን ቲማቲም ተክዬ። እኛ ሀገር ኢኮኖሚ በሽተኛ ነው። ቲማቲም እንግዲህ የኔ ቲማቲም ሊደርስ ሲል 4 ብር አካባቢ ተሽጧል። 15 ቀን ምናምን ሲቀረው ማለት ነው። ከዛ የኔ መቅላት ሲጀምር እየወረደ ያየነው ኪሎ 20 ሳንቲም ደረሰ።
ወይኔ 20 ሳንቲም ደግሞ ለለቃሚ እንኳን ኮሌክት ሃርቨስት ለሚያደርግ እንኳን ደግሞ የሚቆይም ነገር አይደለም የምትከፍለው አይደለም። ያን ግነን በጣም ስሜታዊ ነኝ ካልኩሌት አደርጋለሁ። 5 ሄክታር ነው 1 ሄክታር ላይ 600 ኩንታል ባገኝ በ3 ብር እንኳን ብሸጠው ምናምን በቃ ሚሊዮነር መቼ የዛሬ 16 ዓመት ምናምን ማለት ነው። በጣም ነው ሞቲቬት የሚያደርግ። ግን ኢኮኖሚው እንትን አይደለም። መንግስት ፕሬዲክታብል አይደለም። መንግስት ፕሮቴክሽን አይሰጥህም። አሁን እኛ ሀገር ቢዝነሶች ባለፈው ከአሃዱ ፖድካስት ከኪራ ጋር ስናወራ ነበረ። ቢዝነሶች የመኖር ህልውና ሊሰጣቸው ይገባል። ፕሮቴክት ሊደረጉ ይገባል። ይሄ በጣም ፍላክቹዌት የሚያደርግ ኢኮኖሚ ላይ ቢዝነስ ላይክ እንደ ሰው የመኖር መብት በመንግስት እውቅና ተሰጥቶ ምክንያቱም ፐርሰናል ኢንቲቲ ነው አይደለ? ሰውም ነው ፐርሰናል ኢንቲቲ ኦርጋናይዜሽን ልክ ላይክ እንደ ሰው ነው። ስለዚህ እንደዛ መብት ሰጥቶት ሪስፖንሲቢሊቲ ብቻ ሳይሆን መብትም ተሰጥቶት የመኖር ህልውናው በመንግስት ፕሮቴክት ሊደረግ ይገባል የሚል ሀሳብ አንስተ እንደውም ይሄ እንደ ሙቭመንት በኢንተርፕሪነርሺፕ ዙሪያ እንደ ሙቭመንት አድርገን እስከ ህግ ማጸደቅ ድረስ ለምን አንሄድም የሚል ሀሳብ በውስጥ ዲቨሎፕ እያደረገ ነው። እንደዚህ አይነት ሀሳብ ካለ ያምሬ ነው ለብሔር ምናምን ሙቭመንት ከማድረግ የተሻለ ነው። ተቋማት በቃ መኖር አለባቸው። ሌላ ዓለም ይገርማል። እኛ አሁን ስቴብል ስላልሆነ ቲማቲም ማምረት እኔ አሁን የሆነ ጊዜ እንደውም ቲማቲም ያለበት ምግብ ሁሉ አስጠልቶኝ ነበር። ሳንቲም ገብቶ ትራውማ ሆነብህ። እልህ ይዞኝ እንግዲህ ምን ያህል እንትን እንደሆንኩኝ ፋርም ላይ በቃ በ20 ሳንቲምም እኮ ለምን ነው ለነጋዴ አይጭንልህም። ከዛ እኔ ለምን አልጭንም ብዬ አይሱዚ ተከራይቼ ጭኜ ይዤ መጣሁ። ለካ ማርኬቱ ደግሞ በብሮከርስ በምናምን በኮኔክሽን የታጠረ ነው። ስላመጣ ብቻ አትሸጥም። እነሱም ትንሽ ቢዝነሱ ላይ እንግዲህ አድሬስ መደረግ ያለባቸው ብሮከርስ ይመስሉኝ። መፈታት ያለበት መኖራቸው ጥሩ ነው። ገበያውን ያሳለጡታል። ግን አሻጥርም ደግሞ አለው። ጄኒን መሆን አለበት። እኛ አሁን ተጎርተን የመጣ ነው። ዜጋ ነን አይደለ? መኪና ተከራይተህ ስትመጣ፣ ጭነህ ስትመጣ፣ አስለቀመህ ስትመጣ የሀገር ሀብትም ነው አይደለ? ከዛ አንድ የቲማቲም ሳጥን አለ ላይክ እንደ ፓሌት አይነት ቲማቲም ሳጥን ካወቅ በዛ 70 ኪሎ ምናምን ነው የሚይዘው አንዱ። በዛ 40 ብር አሉን 70 ኪሎ ቲማቲም ማለት ነው። መድፊያም ይቸግራል። የት ትደፋዋለህ? ከተማ አምጥተሃል። ስለዚህ በቃ ደስ እንዳላችሁ ብለን አንድ ጓደኛዬ ጋር ነበርን። ጥለን ነው ማርኬት ላይ የወጣ ነው ማለት ነው። ከዛ በኋላ ሳናስለቅመው ከብት ነው የተለቀቀበት። ያ ሁሉ የሀገር ሀብት ማለት ነው። እና ማርኬቱ በራሱ ኢትዮጵያ ውስጥ ያለው ማርኬት ለኢንተርፕሪነር አስቸጋሪ ነው። እንደዚህ አይነት አሁን ማስ ፕሮዳክሽን ሲኖር፣ ኦቨር ፕሮዳክሽን ሲኖር፣ ኢንዱስትሪዎች ቢኖሩ እንደዚህ አግሪካልቸራል ፕሮዳክትን ፕሮሰስ አድርገው ካቻፕ ሊሆን ይችላል፣ ድልህ ሊሆን ይችላል የሚሰሩ ኢንዱስትሪዎች ቢኖሩ ከግብጽ ነው የሚመጣው። ወደዛ ታስገባለህ። እኛ ከግብጽ ነው የሚመጣው ቲማቲም ከግብጽ። አሁን መንግስት ሲያወራ ትሰማለህ፣ ኢንዱስትሪያላይዜሽን ምናምን ሲባል ትሰማለህ። ግን ኢንዱስትሪያላይዜሽን የሚኖረው ሰርፕለስ ሲኖር ነው፣ ሰርፕለስ ኦፍ ፕሮዳክሽን ሲኖር ነው። ኢን ኤኒ ኤሪያ ማለት ነው። ምንም ኤሪያ ላይ ሰርፕለስ ሳይኖር ኢንዱስትሪ ብታቋቁም ምንም ጥቅም የለውም። እና ለኢንተርፕሪነሮች ቻሌንጅ አለው። ብዙ አይነት ቻሌንጅ ነው ያለው። ግን ምን ይፈልጋል? ወድቆ መነሳትን መልመድ፣ ስነ ልቦናህን ማጠንከር፣ ደግሞ የመጣህበትን አንድ ጓደኛ ያለ ማቲያስ የሚባል የተሻገርክበትን ጀልባ አቃጥለው ይላል። ምክንያቱም ለመመለስ እንዳታስብ ማለት ነው። ተመልሰህ ወደዛ ወደ ተነሳህበት ደሴት እንደመመለስ እንዳታስብ የተሻገርክባትን ጀልባ ጀስት ማቃጠል አለብህ። እኔ አሁን ወደፊት ብቻ እንድትሄድ ማለት ነው። ሌላ አማራጭ ብዙ ኦፕሽኖችን እንዳታይ። እንደዛ ስትሆን ትጠነክራለህ። አንደኛ ስነ ልቦናህም ይጠነክራል። ብዙ ጊዜ ሰዎች ቢዝነስ ውስጥ ገብተው የሚከስሩት በሁለት ልብ ሆነው ሲገቡ ነው። ፍራቻም አለ፣ ላገኝም ላጣም እችላለሁ ደግሞ ሞክረው። ከዛ ባለፈ ደግሞ በጣም ኦፕቲሚስት ሆነው ልክ ቅድም እንዳልኩ ካልኩሌት አድርገው ይሄን ያህል 1 ኩንታል 600 ኩንታል ባገኝ 5 ሄክታር አለኝ። ከ5 ሄክታር 5 ሲባዛ በ6 ወደ 3000 ኩንታል
በቃ ስትሰራ ወደ 2 ሚሊዮን 3 ሚሊዮን ብር ነው ሚሊዮነሩ። የዛሬ 15 ዓመት 2 ሚሊዮን 3 ሚሊዮን ማለት 20 ሚሊዮን ማለት ነው። አዲስ አበባ ቢያንስ 2 ቤት 3 ቤት ይገዛል። ስለዚህ ያንን ካልኩሌት አድርገህ ስትሰራው በጣም እንትን ያደርግሃል። ግን ቢዝነስ ውስጥ ሲገባ በደንብ ታስቦ ከዛ ባለፈ ደግሞ መማር የቢዝነስ ዲሲፕሊንን መማር የሴልስ የማርኬቲንግ ስልጠናዎችን መውሰድ አሁን ዲግሪ ምናምን መውሰድ ሊከብደው ይችላል ያ ሰው ግን እንዳንተ እንደኛ አይነት ስልጠናዎችን መውሰድ ራሱ ስልጠና ሌክዠሪ አይደለም። አሁን ላይ ሰው እንደዚህ አይነት ነገሮችን ሲያይ ስልጠናዎችም ሲሰጡ ሲያይ እንደ ብለፊንግ ይሉታል እንግዲህ በአማርኛ ፌዝ እንደዛ ነው ያፌዘ ወይም በቃ ጀስት ዝም ብሎ ጥቅም የሌለው ጉዳይ ነው የሚመስለው እና ሌላ ዓለም ላይ ግዴታ ነው እንደዚህ አይነት ነገር መውሰድ። አሁን አንዳንድ ካምፓኒዎች ስልጠና ወስደ በየአመቱ ያን ነገር ካላሳየህ ኢትዮጵያም የተጀመረ ነው አክቹአሊ አንዳንድ ካምፓኒዎች ሰርቲፊኬቶች ካልወሰድክ ትሬኒንጎች ካልወሰድክ ከዛ ፖዚሽን ላይ አቀጥለው እንደዚህ አይነት ትሬኒንጎች ወስጃለሁ ብለ KPI ላይ ማስገባት አለበት። ብዙ እኮ ነው ያለ እንትን የምናሳልፋቸው ጊዜዎች በእንቶ ፈንቶ በማይሆን ነገር የምናሳልፋቸው ጊዜዎች በጣም እልፍ ናቸው። ስለዚህ በሳምንት 2 ቀን 3 ቀን እንደዚህ አይነት ትሬኒንግ ያለባቸው ቦታዎች መካፈል ትሬኒንግ ብቻም አይደለም ኢቭን ተመሳሳይ ማይንድ ሴት ያላቸው ሰዎች ላይ ስለ ንግድ ብቻ ወይ ስለ ቢዝነስ ብቻ ወይ ስለ ግብርና ሊሆን ይችላል ኢንዱስትሪ ሊሆን ይችላል ስለ ትሬድ ቁም ነገር የሚወራበት አካባቢ መዋል በራሱ የፐርሰናሊቲን ዲቨሎፕ ያደርገዋል ይቀይረዋል። ስለዚህ የማይሆን ቦታ ወጣቱ ዝም ብሎ የማይሆን ይሄ ከንቱ የሆነ ነገር የሚወራበት ኳስ ብቻ ወይ ደግሞ ይሄ ብሔርተኝነት ብቻ በጣም የሚከረፋ ቦታ ከሚውል ላይክ እንደዚህ አይነት ኢንቫይሮንመንቶችን መፍጠር ኮሚኒቲ ቢልድ ማድረግ ለምሳሌ አሁን ቅድም ኢንተርፕሪነር አሶሲዬሽን አለን ያልከኝ ያንግ ኢንተርፕሪነርስ አሶሲዬሽን ኢትዮጵያ ያንግ ላይክ ይሄ እየሰፋ ብዙ ወጣቶችን ቢያቅፍ የምታወራው ስለ ቢዝነስ ብቻ ይሆናል። አንዱ ያላየውን አንዱ ያያል ትተጋገዛለህ እና ማይንድህ በደንብ ሞር ዲቨሎፕድ የሆነ ይመጣል። ስለዚህ ስትሮንግ የሆነ ማይንድ ሴት ሲኖር ብትገፈተርም አትወድቅም ብትወድቅም ደግሞ ትነሳለህ። ስለዚህ እንግዲህ ወጣቶች አንዱ ምክር እናንተ ሬዲ ሁኑ ነው። እናንተ ራሳችሁ ላይ ስሩ ሞክሩ ተስፋ መቁረጥ አያስፈልግም። ለደላሎች ለገቢዎች ለታክስ ለንግድ ሚኒስቴር ደግሞ ትንሽ ኢንተርፕሬነሮችን መታገስ ቢያንስ ፌል ሲያደርጉ ወዲያውኑ ለመዝጋት ወይ ግብር ለመጫን ወይ እንደዚህ ያን ነገር እንትን ከማለት ይልቅ አዘንድ ኦፍ ዘ ዴይ ላንጉጅ ናቸው የሀገር ሳምባ እና ልብ እንደማለት ነው ቢዝነሶች። እነዚያ ነገሮች ደግሞ ሊጎዱ ይችላል። ልብ ታመመ ተብሎ ዝም ብሎ አይጣልም። ስለዚህ መታከም ካለበትም እንደ ውጭ ሀገር እንዳሉ አንዳንድ ፖሊሲዎች ቢዝነሶችን የሚደግፉ ፖሊሲዎች ያስፈልጋሉ። መንግስት እኮ የመንግስት ኃላፊነት አንደኛው የስራ ዕድል መፍጠር ነው አይደል? አሁን ማክሮ ኢኮኖሚ ማሻሻያ ተብሎ አንድ ሰሞን ብዙ ነገሮች ሲሰሩ ነበር። ጥሩ ነው የተወሰኑ ፖዚቲቭ ውጤቶች አሉ። ግን ማክሮ ኢኮኖሚ ማለት ስለ ማክሮ ኢኮኖሚ ስታስብ አንደኛ ስለ ኢንፍሌሽን ነው የምታስበው፣ ሁለተኛ ስለ ኤምፕሎይመንት ነው የምታስበው፣ ሌላ ስለ ሃርድ ከረንሲ ነው የምታስበው። ቤዚካሊ እነኚህ ሶስቱ ነገሮች ቤዚክ ናቸው። ግን እኛ ሀገር የተደረገው የማክሮ ኢኮኖሚ ማሻሻያ የትኛውን ነው ያከመው? አንኢምፕሎይመንት ችግርን የፈታው ብትል በጣም ብዙ ሰው ስራ ፈቱ ነው የተቀመጠው። ኢቭን አዲስ ወደ ስራ የሚገባ ሰው ብቻ አይደለም። መቼለት አንድ ሪፖርት ወጥቶ ነበር በፌደራል የተመዘገቡ 580 ምናምን ሺህ ንግድ ፍቃድ ተዘግቷል። ኦልሞስት 80% ተዘግቷል። ያ ማለት በፊት የነበረውን ራሱ ስራ ፈጥሮ ለራሱም ስራ የፈጠረ ለሌሎችም ደግሞ የስራ ዕድል የፈጠረ ቢዝነሶች በዚህ ያህል ከተዘጉ ማክሮ ኢኮኖሚ ማሻሻያው ችግር አለበት ማለት ነው ወይ መፈተሽ አለበት ማለት ነው። የቀረው ነገር አለ። ማክሮ ኢኮኖሚ ማሻሻያ የምታደርገው ሌላ ኢንፍሌሽንን ኮንትሮል ለማድረግ ነው። ቤዚኮቹ ነገሮች ሶስቱ ናቸው፣ ሃርድ ከረንሲ፣ ኢንፍሌሽን እና አንኢምፕሎይመንት። ስለዚህ ማክሮ ኢኮኖሚ ማሻሻያ ስናደርግ እነኚህ ነገሮች ቀርፎ ከሆነ that's good። ግን እኛም ኢኮኖሚው ላይ ያለን ሰዎች ስለሆነ እነኚህ ሶስቱ ነገሮች አልተቀረፉም። ከረንሲም ስቲል ችግር ነው አይደል? ሃርድ ከረንሲ የውጭ ምንዛሬ ማግኘት ከባድ ነው ስቲል ማለት ነው። ስለዚህ እነኚህ ነገሮች ሊቀረፉ የሚችሉት ምን ቢደረግ ነው?
ማክሮ ኢኮኖሚ ፖሊሲ ላይ ሞኔታሪ ፖሊሲ ብናሻሽል ነው ወይ ፊዚካል ፖሊሲ ብናሻሽል ነው ወይ ደግሞ እንዳለ የኢኮኖሚክ እንትኑ ስትራክቸሩ በምን መልክ ነው መቃኘት ያለበት የሚለውን ነገር የሚለውን ሞር ዲቴል ማየት ያስፈልጋል። ከዛ በተረፈ እኛ ሀገር በጣም ብዙ ወጣት ነው ያለው። ህዝቡም በጣም ብዙ ነው። 130 ሚሊዮን ኦልሞስት 150 ሊሆን ይችላል ማቆጠረው ኢትዮጵያ ሰንሰስ ከተሰራ እኮ ስንት አመቱ በጣም ረጅም ጊዜ ነው። ስለዚህ ፖፑሌሽን ከፍተኛ ስለሆነ ይሄ ፖፑሌሽን አይድል መሆን የለበትም። ምክንያቱም አይድል ከሆነ ሳይበላ ማደር የለም ይኖራል። ሳይበላ ማደር የለም ኢኔሴንስ ሳይበላ ማደር የለበትም። ሰው ሳይበላ ማደር አለ፣ ግን ሳይበላ ማደር የለበትም። ስለዚህ ሁሉም ሰው ይመገባል ማለት ነው። አይድል አድርገህ መመገብ ደግሞ አገርም ማክሰር ነው። ስለዚህ ይሄ ሁሉ ወጣት ምን እንዲሆን ያስፈልጋል? ፕሮዳክቲቭ እንዲሆን ማድረግ ያስፈልጋል። እኛ ሀገር ቅድም ያነሳውልህ 4 ፖይንቶች አሉ። የኢኮኖሚ ፋንዳሜንታልስ የሚባሉት ቤዚክ ሌበር፣ ላንድ፣ ካፒታልና ኢንተርፕሪኒየር። እነኚህ አራቱን አይድል አድርገን እንዴት ነው ልናድርግ የምንችለው? ሌበር ላንድ ኬዝ ስትወስድ በተወሰኑ የክልል መንግስታት ኦልሬዲ አዲስ እንትኑን ስታተሱን ቀይሯል እንዳለው ጌታቸው አዲስ ፊውዳል ነው። ስለዚህ መሬት ለኢንቨስትመንት ለማግኘት ያለው ፕሮሰስ እርዝመቱ ያለው ቢሮክራሲ ያለው ደግሞ ለሁሉም ሰው ክፍት አይደለም። ኔትወርክ አለ፣ ብዙ ነገር አለ። ስለዚህ አንደኛ ላንዳችን ፕሮዳክቲቭ አይደለም። ላንዳችን ምልህ ላንድ ሲባል ሰው ሁሉ ጊዜ ወደ አይምሮ የሚመጣው ግብርናን ብቻ ቤዝ አድርጎ ነው። ከግብርና አንፃር ብቻ ሳይሆን ከኢንዱስትሪም አንፃር ከማይኒንግም አንፃር ኢቭን ሱቅ ከፍቶ ከመስራት አንፃር መሬት ያስፈልጋል። ግራውንድ ነክሰ ስለሆነ የምትሰራው ማለት ነው። ስለዚህ የመሬት ፖሊሲው በራሱ መቃኘት አለበት። እሱን ምን ማድረግ አለ? ሊበራላይዝ መደረግ መቻል አለበት። ሊበራላይዝ የሚደረገው እንዴት ነው? በጣም ብዙ ጥናት ይፈልጋል። ካፒታላችን ላይክ አሁንም በሞኖፖሊ ነው የተያዘው። ካፒታል ሜንሊ ካሹን ብታየው ስለ ገንዘብ ብታወራ ለሁሉም ሰው ኢዝሊ አክሰስ የሚያደርገው አይደለም። የፈለገ ኖብል የሆነ አይዲያ ቢኖረው አገር የሚቀይር ተአምር የሚያመጣ አይዲያ ቢኖረው ገንዘብ ከሌለው ምንም ነገር ማድረግ አይችልም። ስለዚህ የገንዘብ ፖሊሲያችንን ማየት በጣም ያስፈልጋል። እዛ ጋር ደግሞ ምን ላይ መስራት ያስፈልጋል? ይሄ ትንሽ ተጀምሮ የነበረው የዚህ ካፒታል ማርኬት እሱ ላይ በደንብ መስራት ያስፈልጋል። ካፒታል ማርኬት አውቶሪቲም አሁን ምክንያቱም ሁሉም ሰው በየአቅሙ ምን ማድረግ ይችላል? ኢንቨስት አድርጎ ቢዝነስ ኦነር መሆን ይችላል እንዳቅሙ ማለት ነው። ስለዚህ ካፒታላችንም አይድል ሆኖ ተቀምጧል። መሬታችን ምን ሆኖ ተቀምጧል? ጾሙን አይድል ሆኖ ተቀምጧል። ሌበሩ ደግሞ ሞር ስኪልድ አይደለም። ማይንድ ሴት ላይ በደንብ አልተሰራም። ኢንተርፕሪኒየሩ ደግሞ ይሄ ሁሉ ዱላ እየወረደበት ነው፣ እንዳያስብ የተደረገ ነው። ስለዚህ ኢኮኖሚውን ዘሆል ለማሻሻል አዳዲስ የስራ እድሎችን ለመፍጠር ኢንፍሌሽንን ደግሞ ለመከላከል አንኢምፕሎይመንትንም ችግር ለመቅረፍ አገርም እንደ ሀገር እንዲያድግ ሰስቴኔብል የሆነ እድገት እንዲመጣ እነኚህ 4 የኢኮኖሚክ ቤዝ የምንላቸው ፋንዳሜንታል ፋውንዴሽን የምንላቸው ሞር ሊበራላይዝ መደረግ ይችላል ማለት ነው። አራቱ ላይ መሰራት አለበት። ስለዚህ እንግዲህ በዚህ ከዚህ በላይ መልእክትም ያለ አይመስለኝም። እንግዲህ ዛሬ ከላይ ከመንግስት ጀምረን ለዙም ለወጣቱም መልእክት አስተላልፈናል። ለሚኒስትር መስሪያ ቤቶችም ለደላሎችም ብዙ መልእክት አስተላልፈናል። እንግዲህ ስለ ቢዝነስ በደንብ አብራርቶ ነው ጌች ያወራን። መጽሐፉን አግኝታችሁ ማንበብ ትችላላችሁ። መነገጃ ሌሎቹ ምንድነው ታይተላችሁ? መነገጃ የሚለው የኢንተርፕሪኒየርሺፕ ቤዚክ የሆነ ኢንተርፕሪኒየርሺፕ ላይ ላይክ እንደ ማንም ሰው በቃ ቢዝነስ ውስጥ የሚገባ እንደው መጽሐፉ ላይ ጽፍ ያለው ማንም ሰው ይሄን መጽሐፍ ሳያነብ ንግድ አይጀምር ብዬ በቃ ማንም ሰው መነገጃን ሳያነብ ንግድ እንደኛ ተሳስተን የጀመርነው አሁን አዲስ ቢዝነስ። ሌላኛው ቀመር የሚል አለ። በኮቪድ ሰዓት ነው የጻፍኳት። ኦኬ የተወሰኑ 10 ሳምፕል ወጣቱ ይሄን እነኚህ ቢዝነሶች ላይ ቢሰራ አንዳንድ ቢዝነሶች ላይክ እንደ ፉድ ኢንዱስትሪ ሁሉ ጊዜ ዲማንድ ያላቸው እንትኖች አሉና የተወሰነ ጠቀሽ የሰራዋቸው ሳምፕል ያስቀምጥኩባቸው አሉ። መነገጃ ቀመር ሌላ ተገለጥ የሚል እሱ እንትን ላይ ነው የማይንድ ሴት ላይ ተገለጥ እዚህም አለ መሰለኝ አለ እናንተ ጋር አግኝታችኋል? ተገለጥ የሚል እሱ ደግሞ ሞር ዲሲፕሊን ላይ ማይንድ ሴት ላይ ብዙ የኢጎ ችግር አለብን እንደ ኢትዮጵያ።
ኢጎአችን እንዴት ማስተዳደር ሪሙቭ መደረግ ያለበት መሻሻል ያለበት እንዴት መሻሻል አለበት የሚል ቢዝነስ ስነልቦና ላይ ላይክ የህይወትም የስራም ጋይዳንስ ቡክ አይነት ናት። ሶስት ናት እንግዲህ ስለዚህ እነሱን አንብቡ። ለኢንተርቴይንመንት ለመዝናናት ለማይጠቅም ነገሮችም ምናጠፋው ጊዜ ቀንሰን እንደዚህ አይነት ነገሮችን ብናነብ ራሳችንም ለሌሎችም የሚተርፍ ነገር መስራት ይቻላል ማለት ነው። በጣም አክብረን ስለመጣ ከልብ አመሰግናለሁ። ተመልካቾቻችን በቀጣይ ፕሮግራም ሌላ ጊዜ እስከምንገናኝ ቸር ያቆየን። ሰላም ሁኑ።